በቪዲዮ ላይ የምትመለከቱት የደረቀ ቀበሮ ነው። ምን አደረቀው ካሉም የመንደሩ ቅዝቃዜ ይሆናል መልሱ። እዚህ ሁሉም እንስሶች ቶሎ ብለው ወደ ቤታቸው የማይገቡ ከሆነ ወደ በረዶነት ይቀየራሉ። የሙቀት መጠኑ ከኔጌቲቭ 71 ዲግሪ ሴንቲግሬድ በታች የሚወርድባት መንደር ስትሆን ይህን ደግሞ ለማነጻጸር ያህል የፍሪጃችን የላይኛው በረዶ የሚሰራው ክፍል እንኳን ኔጌቲቭ 18 ዲግሪ ነው። እቺ መንደር ከፍሪጅ 3 እጥፍ ትቀዘቅዛለች ማለት ነው። እዚች መንደር ላይ ከቤቱ በቂ የሚባለውን ልብስ ሳይደራርቡና በቂውን ጥንቃቄ ሳያደርጉ ወደ ውጭ ከወጡ በጥቂት ደቂቃዎች ውስጥ እጅና እግሮትን ሊያሳጡት አልፎ ተርፎም ሕይወቶን ሊቀጥፍ ይችላል። ይህች ትንሽ መንደር ኦምያኮን ትባላለች። የምትገኘውም በሩሲያ አህጉር የሳይቤሪያ ክልል ውስጥ ነው። እዚህ ሲተነፍሱ እንኳን ድምጽ ያሰማሉ። ድምጹ ከየት ነው የሚመጣው ካሉ ከሰውነቱ የሚወጣው ሙቅ አየር ወደ በረዶነት ሲቀየር የሚፈጠር ድምጽ ነው መልሱ። ኦምያኮን የምድራችን ላይ በጣም ቀዝቃዛ የሆነው የመኖሪያ ስፍራ ነው። በዚህች ትንሽ መንደር ሰዎች በህይወት ለመቆየት ብቻ ወደ 14 ኪሎ ግራም የሚመዝኑ ልብሶችን ደራርበው ይለብሳሉ። በየቀኑ ከ20 በላይ ልብሶችን ደራርበው መልበስ እዚች መንደር ላይ የተለመደ ነው። በመንደሯ የሚኖሩ ሰዎች ከአጋዘን ፀጉር የተሰሩትን ጓንት፣ ቦቲ ጫማ፣ ሱሪ እና ኮት ለብሰው ነው ከቤት የሚወጡት። በዚህ ቪዲዮ ጥቅምት ይበርዳል ወይም በጥቅምት አንድ አጥንት ለምንለው ኢትዮጵያውያን የባሳለ አገርክን አትልቀቅ የሚያስብሉ የመንደሩን ሰዎች ያኗኗር ሁኔታ እናስጎበኞታለን። እዚህ ትንሽ መንደር ውስጥ ከቤት መውጣት በራሱ የመኖር ያለመኖር ጥያቄ ሲሆን ከቤት ወደ ውጭ እንደወጡ በሰከንዶች ውስጥ በረዶ የአይን ሽፋሽፍቶ ላይ መፈጠር ይጀምራል እና ቆዳው መወጋጋት ይጀምራል። የመንደሩ ቅዝቃዜ ሰዎችንና የዱር እንስሳትን ብቻ ሳይሆን ሁሉን ነገር እንዳይሰራ የሚያቆም ነው። በዚች መንደር ስልኮች ራሱ በትክክል አይሰሩም። ራሳቸውን ሸትዳውን በማድረግ ያጠፋሉ። ለብዙ ጊዜ ከቤት ውጪ የሚቆዩ መኪኖች እንኳን በጥቂት ሰዓታት ውስጥ መስራት ያቆማሉ። መሬቱ ሁል ጊዜ በበረዶ የተሸፈነ ስለሆነ ምንም አይነት አትክልትና ፍራፍሬ ሊያበቅል አይችልም። በጣም ከመቀዝቀዙ የተነሳ በአፍንጫዎት ውስጥ ያሉት ፀጉሮች እንኳን በበረዶ ይሸፈናሉ እና የአካባቢው ደረቅ አየር ከቁጥጥር ውጪ በሆነ መልኩም ለሳል ይዳርጎታል። እቺ ትንሽ መንደር 1.5 ካሬ ኪሎ ሜትር ስትሆን ወደ 800 የሚጠጉ ሰዎች በውስጧ ይኖራሉ። ኦምያኮን በተራሮች የተከበበች መንደር ስትሆን እዚህ ምንም አይነት ንፋስ አይነፍስም። ለዛም ነው ቅዝቃዜው ዝም ብሎ የሚቀመጠውና ለብዙ ጊዜ የሚቆየው። በዚች መንደር ላይ መሬቱ ዓመቱን በሙሉ በበረዶ እንደተሸፈነ ይቆያል። ይህን ቅዝቃዜ መቋቋም የከበዳቸው የመንደሩ ነዋሪዎች ለሁሉም እኩል በሆነ ርቀት ላይ የሙቀት ማከፋፈያ ገንብተዋል። ይህ ማሞቂያ በድንጋይ ከሰል የሚሰራ ቦይለር ሲሆን ሙቀትን ወደ አብዛኛዎቹ ቤቶች በቧንቧ መስመሮች መልክ ይልካል። ማሞቂያው ያለማቋረጥ አገልግሎት መስጠት አለበት። አይበለውና ግን አገልግሎቱ ቢቋረጥ ሁሉንም የመንደሩ ነዋሪዎች አደጋ ላይ ይጥላል። የኦምያኮን መንደር ቤቶች ከተለመዱት እኛ ከምናውቃቸው የቤት አሰራሮች ይለያሉ። እነዚህ ቤቶች ሙቀትን ለማቆየት በሚረዱ የተለያዩ ቁሳቁሶች ሲሆን የሚገነቡት ከሌሎች የቤት አሰራሮች በተሻለ መልኩ ይሞቃሉ። በዋነኝነት ከእንጨት ሲሆን የሚሰሩት ከማሞቂያ ቦይለሩ የሚመጡትንም ቱቦች በክፍሉ ውስጥ እንዲያልፉ ተደርገውም ነው የሚሰሩት። በሁሉም የመንደሩ ቤቶች ማለት በሚቻል ደረጃ መግቢያ ላይ ያለው ክፍል ሆን ተብሎ ባዶውን ይተዋል። ለምን እንደዛ ያደርጋሉ ካሉም ይህ ክፍል እንደ ፍሪጅነት እንዲያገለግል ተብሎም ነው። የአካባቢው አየር ከፍሪጅ በላይ ቀዝቃዛ ስለሆነ እዚህ ፍሪጅ አያስፈልግም። በክፍሉ ውስጥም የሚቀመጡት
እንደ ወተት፣ ስጋ እና ደግሞ ሳይበላሹ እንዲቆዩ የሚፈለጉ ምግቦች ናቸው። የተፈጥሮ ፍሪጅ ነው ማለት ይቻላል። እዚህ ያሉ ገበሬዎች የሚታለቡትን ላሞች በተለየ መልኩ መንከባከብ አለባቸው። ለምሳሌ ጡታቸውን ከአደገኛው ብርድ ለመከላከል ዙሪያውን በጨርቅ ይጠቀልላሉ። ሲታለቡም ሆነ ሌላ ጊዜ ጥንቃቄ መደረግ አለበት። ምክንያቱም ወተቱ ሰውነታቸው ላይ ከደረቀ ጡታቸውን አድርቆ በማጥቆር ሊገላቸው ይችላል። ገበሬዎቹ ከብቶቹን ውሃ ለማጠጣት በጠዋት ወደ ወንዝ ይወርዳሉ። ወንዙ ከተራራው መሃል ስለሚወርድ ብዙ ጊዜ በረዶ አይሆንም። ልክ አጠጥተውም እንደጨረሱ ብርዱ ሳይባባስ ቶሎ ወደ ቤታቸው ይመለሳሉ። የመንደሩ ቅዝቃዜ የደም ስሮችን በማጥበብ የደም ዝውውርን ይቀንሳል። እያንዳንዱ ህዋስ ውስጥ ያለውን ውሃ በማድረቅ ከፍተኛ ህመም ያስከትላል። ቶሎ ካልተደረሰበትም ህዋሶችን ይገላል። አንዴ በብርድ የጠቆረ ሰውነት ከመቆረጥ ውጪ ሌላ መፍትሄ አይኖረውም። እዚህ መንደር ልብስ እንኳን አጥበው ቢያሰጡ በደቂቃዎች ውስጥ ወደ ደረቅ በረዶነት ይቀየራል። አሁን ደግሞ የያኩቶችን ፈረስ እስቲ እንመልከት። እነዚህ ፈረሶች እዚህ አካባቢ ካሉ እንስሶች ልዩዎች ናቸው። ምክንያቱም እነሱ ብቻ ናቸው የአካባቢውን ብርድ መቋቋም የቻሉት። እነሱም ብቻ ናቸው በነፃነት በረዶ ላይ የሚጋልቡት። የያኩት ፈረሶች በተለየ መልኩ ሙቀት ያለበት ቤት ውስጥ ማስገባት አያስፈልጋቸውም። እስከ -70 ዲግሪ ድረስ በማታም ሆነ በቀን ብርዱን መቋቋም ይችላሉ። ይህንንም የሚያስችላቸው ልዩ ተፈጥሯቸው ነው። ከሌሎች አካባቢ ፈረሶች በተለየ አጫጭሮች ሲሆኑ ያም ሙቀት ከሰውነታቸው በብዛት እንዳይወጣ ይረዳቸዋል። ኮቴያቸው ከተለመዱት ፈረሶች ይልቅ ረጅም ነው። ያም በረዶው መሬት ላይ ለረጅም ሰዓት መቆም እንዲችሉ ይረዳቸዋል። ጸጉራቸው በራሱ ጥቅጥቅ ያለና ረጃጅም ስለሆነ ከብርዱ ይከላከልላቸዋል። ፈረሶቹ ምን ይጠቅማሉ ካሉም ደግሞ እዚህ አካባቢ ፈረሶች ለምግብነት ይውላሉ። አዎ የፈረስ ስጋ ብዙ ስብ ስላለው ራሳቸውን ከብርድ ለመከላከል የአካባቢው ሰዎች ይመገቧቸዋል። በበጋም በአካባቢው ፍራፍሬ ስለማይኖር እንደ ብቸኛው የቫይታሚን ምንጭ ተደርገውም ነው የሚታዩት። ልክ ቄራ ከብቶች ታርደው ስጋቸው እንደሚከፋፈለው ሁሉ እዚህም የፈረሶች ስጋ ለደንበኞች ይከፋፈላል። ስጋዎቻቸውን ማቀዝቅዘው በጥሬው ይመገቡታል። በኦሚያኮን መንደር ቀኑ 4 ሰዓት ተኩል ብቻ ሲሆን ከዛም ወዲያውኑ ይጨልማል። ቶሎ የሚመሽበት መንደር ቢሆንም ነዋሪዎቹ ምሽቱን እንደ ቀን በመቁጠር ማድረግ የሚፈልጉትን ነገር ያደርጋሉ። መኪና ወደዚህ መንደር ከመምጣቱ ቀደም ብሎ ሰዎች በፈረስ ከብትና አጋዘንን በመጠቀም ነበር ከቦታ ቦታ የሚጓጓዙት። አጋዘን በአካባቢው ከፍተኛ አገልግሎት ያለው ሌላኛው እንስሳ ነው። ወተቱን ይጠጣሉ፣ ስጋውንም ይበላሉ። በመንደሪቱ የሚኖሩት ሰዎች አብዛኞቹ አርብቶ አደሮች ሲሆኑ ጥቂቶቹ ደግሞ አዳኞች ናቸው። አደንን እንደ ዋነኛ የገቢ ምንጭነት የሚጠቀሙት ሰዎች ደግሞ አዋዋላቸው ከአርብቶ አደሮቹ ይለያል። አስቀድመው ወደ አደኑ ጫካ በመሄድ ድንኳን ይጥላሉ። ከዚያም በድንኳኑ ውስጥ እሳት በማቀጣጠል ከብርዱ ራሳቸውን ይከላከላሉ። ከዚያም በተገገረው የበረዶ ክምር ላይ በጥንቃቄ በመራመድ ወጥመዶችን ወደሚያጠምዱበት ቦታ ይሄዳሉ። ድንገት ግን መስመር ስተው የተሳሳተ ቦታ ቢረግጡ በረዶው ተሰብሮ ወደ ውሃው ውስጥ ሊሰምጡ ይችላሉ። በዚህም ብዙ ሰዎች ሕይወታቸውን አጥተዋል። አይበለውና ድንገት ውሃ ውስጥ ቢገቡና ሰው አብሯቸው ከሌለ ከውሃው ዋኝተው ቢወጡ እንኳን ብርዱ ደም ዝውውራቸውን ስለሚቀንሰው እዛው እግራቸው ተሳስሮ ተሰቃይተው ይሞታሉ። በዚህ ሁሉ አደገኛ ሕይወት ውስጥ እያለፉም ቢሆን እንኳን አደናቸውን ይቀጥላሉ። በአካባቢው ከተለመደው የአደን አይነት መካከል አንዱ አሳ ማጥመድ ነው። እዚህ አሳዎችን አጥምደው ከውሃ ሲያወጧቸው ውጪ ባለው ቅዝቃዜ ምክንያት ወዲያውኑ በሰከንዶች ውስጥ አሳዎቹ ይሞታሉ። ይህ ማለት ውሃው ውስጥ ያለው ቅዝቃዜ
ውጪ ካለው ቅዝቃዜ አንጻር ይሞቃል ማለት ነው። ብርዱ ለዓሳዎች እንኳን ከባድ ነው። የተጠመዱት ዓሳዎች በብርዱ ከመድረቃቸው የተነሳ ለመቁረጥ እንኳን መጀመሪያ በጥቂቱም ቢሆን መሞቅ ይኖርባቸዋል። ሲበሏቸው እንኳን ጣዕማቸውን ማወቅ አይችሉም። ይልቁንስ በረዶ በረዶ ነው የሚሉት። ምን ይሄ ሁላ ስቃይ ውስጥ ከተታቸው ካሉ ደግሞ በዚህ መንደር አደን በራሱ አምልኳዊ ይዘት አለው። አድነው በመጡ ቁጥር ከተያዘው እንስሳ ላይ ስጋ ቆርጠው እሳቱ ውስጥ በመጨመር ተፈጥሮ ሆይ ስጦታችንን ተቀበይ፣ ስኬታማ የሆነ አደንን የምድሪቱን በረከትን ስጪን ይላሉ። በሻማዎች እምነት መሰረት ለመንፈሶቹ መገበራቸውን ካቆሙ አደናቸው የተሳካ እንደማይሆን ያምናሉ። ካልገበርን ምንም አይነት እንስሳ ይዘን አንመለስም ብለውም ያምናሉ። እዚህ መንደር ላይ ከሚገርሙት ነገሮች መካከል የሚጠመዱት እንስሶች የሚሞቱት ወጥመዱ የሚገል ሆኖ ሳይሆን በሚያዙበት ቦታ ያለውን ቅዝቃዜ መቋቋም ስለሚያቀታቸው ነው። ተፈጥሮ እዚህ መንደር ላይ ምንም ቀልድ አታውቅም። ሌላው ደግሞ በኦይማይከን ውስጥ ብዙ ጥንቸሎች አሉ። ቀደም ሲል ጦርነቱ በነበረበት ወቅት ህዝቡ በሕይወት የተረፈው ጥንቸል በማደን ነው። የጥንቸሎቹ ስጋ በጣም ለስላሳና ምንም ስብ የሌለው ሲሆን በአካባቢውም ተወዳጅ ነው። ምነው እዚህ አካባቢ ስነ ጥበብ የለም እንዳይሉ ደግሞ በዚህ አካባቢ ከከብቶች ኩበት የተሰሩ ሐውልቶችን ማስተዋል የተለመደ ነው። በቪዲዮ ላይ የምትመለከቱት ሐውልት ሙሉ በሙሉ ከላም ኩበት የተሰራ ሲሆን ከ360 ኪሎ ግራም በላይ ይመዝናል። የተሰራውም በአካባቢው በሚኖር አንድ አርሶ አደር ነው። ነገሩ ግን በአካባቢው የሚገኙ ልዩ ልዩ ነገሮችን እንኳን ቀርጾ ለማስተላለፍ ካሜራውን ደጋግመው እያሞቁ ካልሆኑ በቀር በደቂቃዎች ውስጥ በበረዶ ይሸፈናል። የአካባቢው አየር ንብረት የውሃ ቧንቧዎችንም ሆነ የፍሳሽ ቆሻሻን ለማስወገድ አስቸጋሪ እንዲሆን አድርጓል። ምክንያቱ ደግሞ እዚህ የቧንቧ መስመሮችንም ሆነ ሌሎች መስመሮችን ለመዘርጋት ቢሞክሩ መስመሮቹ ወዲያውኑ ወደ በረዶነት ስለሚቀየሩ ነው። ትዝ የሚሉት ከሆነ እኛው ሀገር ኢትዮጵያ እንኳን በአንድ ወቅት ደብረ ብርሃን ውስጥ ብዙ ቧንቧ ቆጣሪዎች ብርዱን መቋቋም ባለመቻላቸው ሲፈነዱ እንደነበረ የሚታወስ ነው። በኦይማይከን መንደር በሮቶ ከሚጠራቀመው ውሃ በስተቀር ከከተማው የሚለቀቅ ምንም አይነት ውሃ የለም። በቤት ውስጥ የሚገኝ ሻወርም ሆነ ሽንት ቤት የላቸው። እዚህ የፍሳሽ መስመሮችን መዘርጋት ባለመቻሉ ጓሮ በሚገኙት ቀዝቃዛ ሽንት ቤቶች መጠቀም ግዴታ ይሆናል። ሽንት ቤት ለመሄድ እንኳን በጣም ብዙ ልብስ ደራርበው መሆን ይኖርበታል። ደራርበው ራሱ በቶሎ ተጠቅመው ካልወጡ ቅዝቃዜው አደገኛ ነው የሚሆነው። ብርዱ ኃይለኛ ከመሆኑ የተነሳ የሰው አይነ ምድር እንኳን በረዶ በመሆን እስከ 2 ሜትር ድረስ ወደ ላይ ይደራረባል። ለዛም ነው እንዳይቆለሉ በማሰብ የቤቱ ነዋሪዎች የቀዘቀዘውን አይነ ምድር የሚሰባብሩት። ገላ ለመታጠብም ሆነ ምግብ ለማብሰል፣ ዕቃዎችን ለማጠብ ወይም ለመጠጥ ንጹህ ውሃ አስፈላጊ መሆኑ የታወቀ ነው። ግን ንጹህ ውሃ ማግኘት እዚህ መንደር ላይ ብዙ ጥረት የሚጠይቅ አስቸጋሪ ሂደት ነው። እዚህ ያሉ ሰዎች ለዕለታዊ አገልግሎት የሚውል ንጹህ ውሃ ለማግኘት ሲሉ በወንዞች ውሃ የሚፈጠሩ በረዶዎችን ይሰበስቡና ከዛ እሱኑ ያቀልጣሉ። ይሄ በረዶ የሆነው ወንዝ ብቸኛ የውሃ ምንጫቸው ነው። ኪዝል በመባል የሚታወቀውን መሳሪያ እየተጠቀሙ በረዶውን እየቆራረጡ ለመጓጓዝ ያዘጋጃሉ። ስፍራው ከሌላው በተለየ መልኩ ስለሚቀዘቅዝ ቶሎ አዘጋጅተው ከቦታው ዞር ማለት ግዴታቸው ይሆናል። ድሮ አባቶቻቸው በረዶን በበሬ ነበር እየጎተቱ ሲያጓጉዙ የነበረው። አሁን ግን እነሱ በበረዶ ላይ የሚሄድ ሞተር ስላላቸው በሷ እየጎተቱ ወደ ቤታቸው ይወስዳሉ። በዚህ መልኩ ለ2 ወይም ለ3 ሳምንት የሚበቃቸውን ውሃ ወደ ቤት ያጓጉዛሉ። ከዛም ቤት ወስደው በበርሜል ውስጥ በማቅለጥ ይጠቀማሉ። በዚህ መንደር ውስጥ መታጠብ የሚጀምረው ቧንቧን በመክፈት ሳይሆን እንጨት በመፍለጥ ከዛ እሳት አቀጣጥሎ ውሃ በማሞቅ ነው።
እዚህ ገላ መታጠብ ራሱ ከ4 እስከ 5 ሰዓታትን ይወስዳል። ሻምፖአቸው እንኳን ሳይቀር በረዶ ስለሚሰራ እሱንም ማሞቅ ይጠበቅባቸዋል። ታጥበው እንደጨረሱም በፍጥነት ይለባብሳሉ። ይህ ሂደት በየሳምንቱ ቢያንስ አንድ ጊዜ ቅዳሜ ወይም እሁድ ይካሄዳል። ልጆቻቸው ትምህርት ቤት ለመሄድ ከእንቅልፋቸው የሚነቁት ገና በጠዋት ነው። በዚች መንደር ጠዋት ብለው የሚጠሩት ድቅድቅ ጨለማና ከፍተኛ ቅዝቃዜ ያለበትን ሰዓት ነው። ልጆቹ በቤት ውስጥ ባለው የሞቀ ውሃ ፊታቸውን ይታጠባሉ። ከዛ ደግሞ ጥርሳቸውን ይቦርሻሉ። መጸዳጃ ቤት መጠቀም ከፈለጉ ግን ልክ እንደ ወላጆቻቸው የግድ በብርድ ውስጥ ማለፍ ይኖርባቸዋል። ልጆቹ በየቀኑ ግማሽ ኪሎ ሜትር ያህል ለሚርቀው የትምህርት ቤት ጉዟቸው ብዙ ልብስ ደራርበው ይለብሳሉ። ፊታቸው ላይ ደግሞ ሻርፕ ይጠቀልላሉ። አፋቸውንና አፍንጫቸውን በመሸፈን በብርድ ከሚመጣው ጉንፋን መሰል ሳል መከላከል ይኖርባቸዋል። በእያንዳንዱ ቀንም ወላጆች ልጆቻቸውን ይዘው እስከ ትምህርት ቤት ድረስ አብረዋቸው ወክ ያደርጋሉ። በኦማይከን የሙቀት መጠኑ ከኔጌቲቭ 55 ዲግሪ ሴንቲግሬድ በታች ካልቀነሰ በቀር ትምህርት ቤቱ ክፍት እንደሆነ ይቆያል። ከዚህ ሙቀት መጠን በታች ከሆነ ግን ወደ ውጭ መውጣት በጣም አደገኛ ስለሚሆን በእነዛ ወቅቶች ትምህርት ቤቶቹም ቢሆኑ ዝግ ይሆናሉ። ሌላው እዚህ መንደር ላይ መኖርን ከባድ ከሚያደርጉት ነገሮች መካከል አንዱ ድቦች ናቸው። ምክንያቱም ድቦቹ ለምግብነት የሚውሉትን እንስሶች ቤታቸው ድረስ በመግባት ስለሚበሉባቸው ነው። እሾህም በእሾህ እንዲሉ አዳኞቹ ከነዚህ ድቦች ራሳቸውን ለመከላከል የሚጠቀሙት መንገድ ልዩ ብልሃት አለው። መጀመሪያ የሌሎች እንስሶችን ስጋ በመጠቀም ቀበሮን ያጠምዳሉ። ከዛ ደግሞ ባጠመዱት የቀበሮ ስጋ ተጠቅመው ድቦችን ያጠምዳሉ። በዚህ መልኩ የድቦችን ቁጥር እንዳይጨምር ያደርጋሉ። ይህ ካልሆነ በቀር የድቦቹ ቁጥር ቶሎ ስለሚጨምር ትልቅ ችግር ውስጥ ይወድቃሉ። በኦማይከን ውስጥ ያለው ቅዝቃዜ በጣም ከባድ ከመሆኑ የተነሳ በጣም ዘላቂ ወይም ረጅም የአገልግሎት ዘመን ያላቸው መኪኖች እንኳን ተገቢውን ቅድመ ጥንቃቄ ካልተደረገላቸው በአጭር ጊዜ ውስጥ ስራ ያቆማሉ። እዚህ መንደር ውስጥ መኪና ሞተሩ ጠፍቶ ለጥቂት ሰዓታት እንኳን ከቤት ውጭ ፓርክ ከተደረገ ሙሉ በሙሉ ይቀዘቅዛል። ቅዝቃዜ ደግሞ እንደሚታወቀው እንደ መኪና ላሉ ሞተር ላላቸው ማሽኖች ጠንቅ ነው። ስለዚህ ያለ ሙሉ የቅዝቃዜ ማስወገድ ሂደት ሞተሩ በጭራሽ አይነሳም። በዚህ መንደር ሞተሩን ያጠፋ መኪና በሙሉ ከበላዩ ላይ በረዶ ወዲያውኑ ይጋገራል። ጎማው እንደ ድንጋይ ይጠነክራል። እናም ደግሞ ሳይበሳ ወዲያውኑ ይተነፍሳል። ይህም የሚሆነው ውስጡ የተሞላው አየር ቀዝቅዞ ስለሚሸማቀቅ ወይም ሽሪንክ ስለሚያደርግ ነው። ይባስ ብሎም መኪናው የናፍጣ ነዳጅ የሚጠቀም ከሆነ የመኪናው ነዳጅ ማጠራቀሚያ ታንከር ውስጥ ያለው የናፍጣ ነዳጅ ሙሉ በሙሉ ወደ በረዶነት ይቀየራል። ስለዚህ እነዚህን የደረቁ መኪኖች መንዳት ከተፈለገ መጀመሪያ የተጋገረውን በረዶ ከመኪናው ላይ ማራገፍ፣ ከዛ መኪናውን ክሪክን በመጠቀም ወደ ላይ ከፍ ማድረግ፣ ከዛ ደግሞ ሸራ በማልበስ እነዚህን ልዩ የማሞቂያ ጀቶችን ተጠቅመን ማሞቅ ይኖርብናል። ቢያንስ ለ3 ለ4 ሰዓታት ያህል ተሸፍኖ ሙቅ አየር ወደ መኪናው መግባት አለበት። ከዛ ነው እድለኛ ከሆኑ ሊነሳ የሚችለው። ይህን ሁሉ ማድረግ ካልፈለጉ ግን በአካባቢው በልዩ መልኩ የሚሰሩት የሚሞቁ ጋራዦች ጋር መሄድ ይኖርባቸዋል። እዚያ ሞተሩን አደጋ ላይ ሳይጥሉ መኪኖቻቸውን ለብዙ ወራት ማስቀመጥ ይችላሉ። በሩ በደንብ የተሸፈነ ስለሆነና ግድግዳው በብዙ ብርድ የሚከላከሉ ቁሳቁሶች ንብብር ነው የሚሰራው። በዛ ላይ ደግሞ ጋራዡን የሚያሞቁ ቱቦዎች ተገጥሞለታል። እነዚህ ልዩ ጋራዦች ሙሉ ተይዘው ከሆነና ቦታ ካላገኙ ግን በራሳቸው ሁሉን ነገር ማድረግ ይጠበቅባቸዋል። ያስታውሱ፣ በኦማይከን መኖር ማለት ተፈጥሮን ማሸነፍ ሳይሆን ከሷ ጋር ተስማምቶ መኖር ነው። ጥንታዊው የሻማኒ ጥበብ የሚለውም የያኩት ህዝቦች ቅዝቃዜን አይዋጉም፣ ያከብሩታል እና በህጎቻቸውም ይመራሉ ነው። በአምልኮ ስርዓታቸውም ተፈጥሮ ሰጪ እንደሆነች አጥብቀው ያምናሉ።
ይሄ ደግሞ ቅዝቃዜውን መቋቋም ወይም ሰርቫይቭ ማድረግ ብቻ ሳይሆን አብሮ መኖር ማለት ነው። የዓለማችንን ቀዝቃዛውን ሰው የሚኖርበት መንደር አብረውን ስለጎበኙ እያመሰገንን በሌላ ቪዲዮ እስክንገናኝ ቸር ሰንብቱ እያልን ተለየን።